አብዛኛው ሰው ቴሌግራምን የሚጠቀመው ከጓደኞቻቸው ጋር ለማውራት ወይ ደግሞ ፋይል ሼር ለመደራረግ ነው። አብዛኛው ጥቂት የማይባሉ ብልህ ሰዎች ግን ቴሌግራም ቻናላቸውን ተጠቅመው በወር ከ1200 በላይ ያገኙበት ይገኛል። ብልህ ከሚባሉ ሰዎች መካከል አንዱ እኔ ነኝ። እኔ ቴሌግራምን በመጠቀም ብቻ ከ1200 በላይ ማግኘት ችያለሁ። ይሄ እንዴት እንደሆነ ሙሉ በዚህ ቪዲዮ ማስረዳት ይሆናል። አብዛኛው ሰው ግን ብዙ ቴሌግራም ቻናል ኖሮት እንዴት ገንዘብ መስራት እንዳለበት አያውቅም። እኔ በዚህ ቪዲዮ እንዴት $1200 ቴሌግራም ቻናሌን ተጠቅሜ እንደሰራውና እናንተም እንዴት ቴሌግራም ቻናላችሁን ተጠቅማችሁ ገንዘብ መስራት እንደምትችሉ አስረዳችኋለሁ። በዚህ ቪዲዮ ሙሉ አሰራሩንና እንዴት እንደምሰሩ ግልጽ ማድረግላችሁ ይሆናል። ይህን ቪዲዮ እስከ መጨረሻው መመልከትና መጨረሻ ላይ ደግሞ እኔ የሰራሁትን $1200 ከነ ማስረጃው የማሳያችሁ ይሆናል። ከናንተ የሚጠበቀው ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እና ይህን ቪዲዮ ለብዙ ሰዎች ዩቲዩብ ሼር እንዲያደርግልኝ ይህን ቪዲዮ ላይክ ማድረግ ነው። አሁን ቀጥታ ወደ ቴሌጋ.io ዌብሳይት ላይ ገብቼ እያንዳንዱን የሰራሁትን ገንዘብና ምን ያህል ማስታወቂያ እንደሰራው ዲቴል ማሳያችሁ ይሆናል። እንዴት $1200ም እንዴት እንደሰራው ሙሉ የምነግራችሁ ይሆናል። ስለዚህ እሺ አሁን ደግሞ ብዙ ገንዘብ ወደ ሰራው ቻናሌ ነው የምንሄደው። ቴሌጋ.io ዌብሳይት ላይ ገብተናል። ስለዚህ ትልቁ ቻናሌ ምን ያህል ገንዘብ ሰራ የሚለውን አብረን እናይ ይሆናል። እንግዲህ ወደ ቻናላችን እንገባለን። ቻናላችን እንደምትመለከቱት እንግዲህ ለአንድ ማስታወቂያ $7 ነበር ከዚህ በፊት ሳስከፍል የነበረው 12 እና $15 ነበረ። ለአንድ ቀን 7፣ ለሁለት ቀን 15፣ ለሶስት ቀን 20፣ ለአራት ቀን 30 እንደዛ እያለ ይሄዳል። ስለዚህ እንደምታዩት 26 ነጥብ ሬቲንግ አለው። አሪፍ ሬቲንግ ነው። ስለዚህ ወደ ስታቲክሱን ንግባና ምን ያህል ገንዘብ ሰራ የሚለውን አብሬ ማሳያችሁ ይሆናል ማለት ነው። ስለዚህ እዚህ ጋር ስታቲክስ የሚላለ እሷን ክሊክ አደርግና እንደምትመለከቱት ይሄኛው ቻናሌ በ58 ይሄ ቻናሌ አጠቃላይ ወደ 58 ማስታወቂያዎችን ሰርቷል። 58 ማስታወቂያ ማለት በጣም ብዙ ነው። እንግዲህ እኔ ዶላር ከፍ ባደርግ ብዙ ሰው 58 ሰው $20 ባስከፍል በጣም ብዙ ገንዘብ ነው ማለት ነው። ይሄ ቻናሌ በ58 ማስታወቂያ ወደ $481 ሰርቷል ማለት ነው በአንዱ ቻናሌ ማለት ነው። ስለዚህ እኔ ብዙ ቻናል ነው ያለኝ። አክቲቭ አይደሉም ቻናሎቼ። አክቲቭ ሆነው በደንብ አክቲቭ ሆነው የሚሰሩ ቢሆን በጣም ብዙ ገንዘብ ይሰራሉ። እኔ በየቀኑ ፖስት ስለማላደርግበት ብዙ ሰዎች ደግሞ አክቲቭ የሆነ ቻናል ላይ ነው ማስታወቂያ የሚያስነግሩት። ስለዚህ ይሄ ቻናል እንግዲህ አክቲቭ ሳይሆን $481 ሰርቷል እና ሌሎች ቻናሎችም አሉ። እነሱን አንድ ላይ እየገባን ምናየው ይሆናል። እሺ አሁን ደግሞ ወደ ሁለተኛው ቻናሌ መተናል። ሁለተኛውም ቻናሌም እንደዛ አሪፍ ቻናል ነው፣ ግን አክቲቭ አይደለም። ምን ያህል ገንዘብ ሰራ የሚለውን አብረን እናያለን። እዚህ ጋር አባውት ላይ እናያለን። ስለዚህ ስታቲክስ እንለዋለን። ያው ዩቲዩብ ላይ ሪቪኒው እንደምንለው እዚህ ላይ ደግሞ የራሳቸው የሆነ ስታቲክስ የሚያሳየን አለ። ስለዚህ እሱ ላይ እንገባለን። ይህ ቻናል እንግዲህ ባይገርማችሁ በ12 ማስታወቂያ ብቻ 12 ማስታወቂያ ነው እዚህ ቻናል ላይ የተነገረው። ከ12 ማስታወቂያዎች ስንት ገንዘብን ያገኘሁት? $235። ይሄ ደግሞ ለአንድ ማስታወቂያ እስከ $50 ሳስከፍል ነበረ ማለት ነው። ይሄ ምንድነው ፋይናንስ እና ክሪፕቶኒክስ ስለነበረ ለዛ ነው ይሄን ያህል ገንዘብ የሆነው። ስለዚህ በ12 ማስታወቂያ ብቻ ይሄን ያህል ገንዘብ ተከፍያለሁ ማለት ነው። ኦልሞስት 12 ማለት ቢያንስ ለአንዱ ማስታወቂያ 40 ወይ 30 ባስከፍል ነው 200 ምናምን የሚመጣው እና እንደምታዩት ሬቲንጉ ደግሞ በጣም ዝቅ ያለ ነው። ያው አክቲቭ አይደለም ቻናሉ ብያችኋለሁ እና በ12 ማስታወቂያ አጠቃላይ በሁለተኛው ቻናሌ እስከ $235 በአንደኛው ቻናሌ ደግሞ እስከ $481 ተቀብለናል ማለት ነው። እንዳለ አጠቃላይ ማሳያችሁ ይሆናል። ይሄ ሁለተኛው ቻናሌ ነው። ከዚህ ቀጣይ ደግሞ ሶስተኛ ቻናል አለኝ። እሱንም የማሳያችሁ ይሆናል ማለት ነው። እሺ አሁን ደግሞ ወደ ሶስተኛ ቻናላችን መተናል። ይህ ቻናል እንግዲህ እንትን ካልኩት በቅርብ ነው፣ ብዙም አልቆየም ወደ ቴሌጋ.io ላይ ካስገባሁት። እንግዲህ ይህ ቻናል ምን ያህል ሰራ የሚለውን እዚህ ጋር ማሳያችሁ ይሆናል። ይህ ቻናል እንግዲህ 8 ማስታወቂያዎችን ሰርቷል። በ8 ማስታወቂያዎች አጠቃላይ እንግዲህ ወደ $55 ሰርቷል። ይህ ቻናሌ በቅርቡ አዲስ ሊስት የተደረገ ስለሆነ በደንብ ብዙ ማስታወቂያዎችን በሚል እንዲገባለት በሚል ክፍያውን በጣም ዝቅተኛ ነው ያደረኩት። 8 ማስታወቂያ ማለት ወደ $5 $6 ነው አንድ ማስታወቂያ እየሰራው የነበረው። ግን ከፍ ባደርገው ብዙ ማስታወቂያዎች ወደ እኔ ስለማይመጡ ዝቅ አድርጌ እኔ ብዙ ማስታወቂያን ሰርቼ ብዙ ገንዘብ ለማግኘት ነበር ሐሳቤ። እንግዲህ በ8 ማስታወቂያ
$55 ሰርተናል በዚህኛው ቴሌግራም ቻናላችን። ይሄ ማለት አንደኛ ቻናላችን 481፣ ሁለተኛ ቻናላችን $235፣ ሶስተኛ ቻናላችን $55 ሰርቷል። ይህ አጠቃላይ ደግሞ ወደ ስንት ነው? ወደ 800 ምናምን ይጠጋል ማለት ነው። ስለዚህ ሌላኛው ቻናላችንም አራተኛ ቻናላችንን ምናይ ይሆናል ማለት ነው። እሺ አሁን ወደ አራተኛ ቻናላችን መጥተናል። ይሄ አራተኛ ቻናላችን እንግዲህ ይህም ከተከፈተ ብዙ ጊዜ አልሆነውም ማለት ቴሌጋ.io ላይ ከተመዘገበ ብዙ ጊዜ አልሆነውም እና ይህ ቻናል ደግሞ ብዙ ገንዘብ እንዲሰራ ብዬ ይህኛውንም ቻናል እንደዛኛው ቻናል ክፍያውን በጣም ዝቅ አድርጌ ነው ማስታወቂያ እንዲሰራበት ተብሎ ክፍያውን በጣም ዝቅ አድርጌ ያለው። ይህ ቻናል እንግዲህ እንደምትመለከቱት አጠቃላይ ወደ 11 ማስታወቂያዎች መጥቶበታል። ስለዚህ አሁን አንድ ተጨማሪ ማስታወቂያ ያለኝ። ስለዚህ ይሄ 12 ማስታወቂያዎችን ሰርቷል። ይህ ማስታወቂያ ደግሞ ስሰራ የነበረው $4 ነው እና ይህም ለምንድን ነው $4 ያደረኩት? ብዙ ማስታወቂያዎች እንዲሰሩና ቻናሉም ብዙ ሬቲንግ እንዲያገኝና ብዙ ሬቲንግ ካገኘ በኋላ ሌላ ብዙ ማስታወቂያዎች ስለሚመጡበት ለዛም ብዬ ነው። ስለዚህ አራት ቻናላችን በዚህ መልኩ ማስታወቂያ በቴሌግራም ቻናል ላይ ብቻ ተመልካቾችን በመጠቀም ወደ $1000 ምናምን ሰርቻለሁ። ሌላኛም ቻናል ላይ እና ወደ ሌላኛው ቴሌግራም ቻናላችን እንሄዳለን። እሺ አሁን ደግሞ ወደ አምስተኛ ቻናላችን መተናል። አምስተኛ ቻናላችን እንደምትመለከቱት 6 ማስታወቂያ ነው የሰራው። እንደምትመለከቱት 6 ማስታወቂያ ሰርቶ 2 ተጨማሪ ማስታወቂያዎች እዚህ ጋር አሉት ገና የሚሰሩ። ስለዚህ ይህ ቻናል በ6 ማስታወቂያ $24 ሰርቷል። $24 እንግዲህ በእኛ ስታስቡ በጣም ብዙ ብር ነው። ስለዚህ እንደምትመለከቱት 6ቱ ማስታወቂያዎች ሲሰራ የነበረው $6 ነው። ይህም ቻናል እንግዲህ ብዙ ገንዘቦች እንዲሰራልኝ ብዬ ዋጋውን ትንሽ ዝቅ አድርጌ ነበር ማስታወቂያ ይሰራ ነበረው። እስከ $50-100 መጠየቅ ትችላላችሁ። ግን ብዙ ማስታወቂያዎች እንዲመጣላችሁ ትንሽ አድርጋችሁ ከዛም ብዙ እየሰራችሁ ሬቲንግ ባገኛችሁ ቁጥር እያሳደጋችሁ ትሄዳላችሁ። ይህ ቻናል አሁን ልክ $50 ወይ $100 ሲሰራ ዋጋውን ከፍ የማድረግ ይሆናል። ስለዚህ በዚህ መልኩ በአምስቱ ቻናል ላይ ብቻ $1200 በላይ በቴሌግራም ቻናል ሰርቻለሁ። ይህ ማለት እንግዲህ በቴሌግራም ቻናል $1200 በእኛ ስታስቡት እስከ 260,000 ብር ይሆናል ማለት ነው። ስለዚህ እናንተም ቴሌግራም ቻናል ካላችሁ መስራት ትችላላችሁ። ስለዚህ አጠቃላይ ስንት እንደሰራውና የሙሉ ቻናሌን እንዳለ የሚያሳያችሁን ስታቲክስ ላሳያችሁ። እሺ አሁን ደግሞ ወደ አጠቃላይ ቻናሎች መጥቼላችኋለሁ። እንዳለ ቻናሎች የሰሩትን ገንዘብና አጠቃላይ ድምሩን ራሳችሁ ደምራችሁ የምትደርሱበት ይሆናል። ስለዚህ እንግዲህ እንደምትመለከቱት እዚህ ጋር የመጀመሪያ ቻናል ያለ ቻናሌን ፕራይቬት ስለሆነ ማሳየት ስላልፈለኩኝ ነው። የመጀመሪያ ቻናሌ እዚህ ጋር እንደምትመለከቱት አጠቃላይ $502 ሰርቷል። ሁለተኛው ቻናሌ ደግሞ እዚህ ጋር እንደምትመለከቱት አጠቃላይ $480 ሰርቷል። ይህ ማለት ሁለቱን ሲደምሩት $982 ማለት ነው። ሶስተኛው ቻናሌ ደግሞ እዚህ ጋር እንደምትመለከቱት $58 ሰርቷል። ይህ ማለት ደግሞ አጠቃላይ 980 ሲደመር 58 እንግዲህ 960 ነው። ይህ ደግሞ እዚህ ጋር አራተኛ የምትመለከቱት ቻናሌ ወደ $43 ሰርቷል። ስለዚህ $1000 ምናምን መጣ ማለት ነው። ሌላም እዚህ ጋር እንደምትመለከቱት ደግሞ ሌላኛው ቻናሌ $30 ሰርቷል። እዚህ ጋር ደግሞ ወደ ታች ስትመለከቱ ሌላኛው ቻናሌ ወደ $14 አካባቢ ሰርቷል ማለት ነው። ስለዚህ እንደምትመለከቱት ይህ ቻናል $1000 በላይ ሰርቷል እና ደግሞ በቴሌግራም ሞኔታይዜሽን ጭምር እሱን ሳንደምር ነው ይሄ $1000 ምናምን የመጣው። ስለዚህ ቴሌግራም ላይ የሰራሁትም ገንዘብ አለ እነሱን ብደምር በጣም ብዙ ገንዘብ ነው። ስለዚህ እኔ ቴሌግራም ቻናሎችን እነዚህን ሁሉንም ገዝቼ ነው የራሴ አንድ ቻናል ብቻ ስለሆነ እነዚህን ገዝቼ እያሳደግኩኝ ነው ኮንተንት እየሰራው ነው በማሳደግ እነዚህን ያህል $1 የሰራሁት። ስለዚህ እናንተ በቀጣይ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ይህን ቪዲዮ በደንብ ላይክ አድርጉትና ብዙ እይታ እንዲያገኝ ካደረጋችሁት እና ዩቲዩብ ለብዙ ሰዎች ሼር እንዲያደርገው ላይክ ማድረጋችሁን እና ኮሜንት ላይ የፈለጋችሁትን ነገር ብጽፉ ይህ ቪዲዮ በጣም እይታ ይኖረዋል። ስለዚህ እኔ በቀጣይ ቪዲዮ እንዴት ቴሌግራም ቻናል ከፍታችሁ ገንዘብ መስራት እንደምትችሉ እንዴት ደግሞ ቴሌግራም ቻናል ካላችሁ ወደ ቴሌጋ.io ወደ ተባለው ዌብሳይት አስገብታችሁት ገንዘብ መስራት እንደምትችሉና እንዴት ቴሌጋ.io ዌብሳይት ላይ ተመዝግባችሁ የራሳችሁን ክፍያ ማስጀመር እንደምትችሉ ስቴፕ ባይ ስቴፕ ቪዲዮ ስለምሰራላችሁ እናንተ ይህን ቪዲዮ ላይክ እና ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቻው።